በ2010 ዓ.ም በአፋን ኦሮሞ የተሰሩ የሙዚቃ ስራዎችን በመሸለም አንድ ብሎ የጀመረው ኦዳ አዋርድ አሁን ላይ ድንበር ተሻግሮ በአፍሪካውያን የተሰሩ የሙዚቃ ስራዎችን በመሸለም የአፍሪካ ኮከብ አርቲስቶች የስበት ማዕከል ወደ መሆን ተሻግሯል። ይህ ታላቅ የሽልማት መድረክ ቀጣይነት ያለው ባህላዊና ዲፕሎማሲያዊ ትስስርን በመፍጠር በአህጉሪቱ የሙዚቃ ኢንዱስትሪ እድገት የራሱን ደማቅ አሻራ ማሳረፍ በዋነኝነት የያዘው ዓላማ በመሆኑ ዘንድሮም ከአምናው በበለጠ በርካታ አፍሪካውያን ያሳተፈ ደማቅ መድረክም ነበር። ሲጀመር በጣም በትንሹ የኔም ሐሳብ ትንሽ ነበረ፣ መነሻችንም ትንሽ ነበረ። በአንድ ቋንቋ ላይ የተሰሩ የተለያዩ የኪነ ጥበብ ስራዎችን አወዳድረን እውቅና መስጠት ከእንደው ከቻልን ሌሎች ቋንቋዎችን መጨመር እንጂ እንዲህ ሙሉ ኢትዮጵያን ይዘን ከዛ ወደ አፍሪካ እንሄዳለን የሚል ሐሳብ አልነበረውም። ግን ከአመት አመት ነገሮችን ስታያቸው አንዱን እኮ ዳገት ስታልፍ ቀጣዩ ይቀላል አይደለ? ዳገቱን ፈርተ ቁጭ ያልክ እንደሆነ ነው በዛው መቀረውና ስናልፈው በጣም ቆንጆ ሆኖ ስላገኘሁት ላይክ ሜቢ ቻሌንጅም ስለምወድ ሊሆን ይችላል። በአመት አመት እንግዲህ ያደገ እዚህ ደርሷል። በዚህ ጊዜ እንደዚህ አይነት ፕሮግራሞች አንዴ ታይተው ስለሚጠፉ ተከታታይነት ያለው ፕሮግራም መሆኑ በጣም አሪፍ ነው። ከዛ ደግሞ ድንበር ተሻግሮ አፍሪካ አርቲስቶችን ማሳተፉ ኦፍ ኮርስ ደግሞ የበለጠ በሚቀጥሉት ደግሞ አመታት ደግሞ የበለጠ የምናይ ይመስለኛል። በምርጥ የሙዚቃ ስራዎቻቸው በ9ኛው የኦዳ አዋርድ ላይ በመታጨት ወደ ሀገራችን የመጡት ድምፃውያን ከኢትዮጵያ የደረሳቸው ጥሪ በራሱ ልዩ ስሜትን እንደፈጠረባቸው ይናገራሉ። ጥሪ ሲደርሰኝ እውነት ለመናገር በጣም ጥሩ ስሜት ነው የተሰማኝ። ኦዳ አዋርድን ብዬ በዚህ ጊዜ እዚህ ኢትዮጵያ መገኘቴ አስደስቶኛል። ምርጥ የሽልማት መድረክ ነው። የጁላይ ምሪላሙና This is my first time here. ወደ ኢትዮጵያ ስመጣ ይህ የመጀመሪያዬ ነው። የህዝቡ አቀባበልና ፍቅር አስገራሚ ነው። ፍጹም የእንግድነት ስሜት እንዲሰማ ያደርጉም። ይህ ለመጀመሪያ ጊዜ ወደ ኢትዮጵያ ያደረኩት ጉዞ የኦዳ አዋርድን ለመቀበል መሆኑ ደግሞ ጉዞዬን ልዩ አድርጎታል። ይህ አዋርድ ለኔ ትርጉሙ የበዛ ነው። በሙዚቃ ስራዎቼ በቀጣይነት ጠንክሬ እንድሰራ ተጨማሪ ኃይል የሆነኝ ሽልማት ነው። ሽልማቱ ከኢትዮጵያ መሆኑ ደግሞ ለኔ ልዩ ትርጉም ይሰጠኛል። በዚያ ላይ ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። ኢትዮጵያን ካሰብኩት በላይ ነች። ቀደም ብሎም ለኢትዮጵያ የነበረኝ ስሜት የተለየ ነው። That's it. I'm here with my hands full. It's my first time to be here for the Oda Awards too. በዚህ የኦዳ አዋርድ ምክንያት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሁት። ይህ ለኔና ለሀገሬ ጥሩና አስደሳች ነገር ነው። እዚህ መጥቼ እየሆነ ባለውና በማየው ነገር በጣም ተገርሜያለሁ። Fantastic. ኡሙ ሳንጋሬ በሙዚቃ ስራዎቿ ዓለም አቀፍ ዝናና ተወዳጅነትን ያተረፈችው የማሊ የሙዚቃ ምልክት የሆነችው አንጋፋዋ ድምፃዊት ኦሞ ሳንጋሬ ሌላኛዋ የ9ኛው የኦዳ አዋርድ ድምቀትና የሽልማት መድረኩን ከፍ ያደርገች የአፍሪካውያን የምንጊዜ ምርጥ ሙዚቀኛ ናት። አብዛኞቹ የምትሰራቸው የሙዚቃ ስራዎች ስለ ሴት ልጅ መብት፣ ስለ እኩልነት፣ ማህበራዊ ጉዳዮችና ትምህርት ላይ ያተኮሩም ናቸው። በሙዚቃ ስራዎቿ የተለያዩ የዋሱሉ ባህላዊ የሙዚቃ መሳሪያዎችን ከዘመናዊ ጋር በማዋሃድም ትታወቃለች። ዘመናዊ ሽሬ የሙዚቃ ስራዎቿም ለኦዳ አዋርድ እንድትታጭ ምክንያት ሆነዋታል። ከተለያዩ ሀገራት ታላላቅ አርቲስቶች ወደ አዲስ አበባ መምጣታቸው ከአርቲስቶቻችን ጋር እንዲተዋወቁ፣ ልምድ እንዲለዋወጡ፣ በአንድነትም እንዲሰሩ ኦዳ አዋርድ መንገድ ከፋይ ስለመሆኑ ብዙዎች ይመሰክሩለታል። ለዘንድሮ ኦዳ አዋርድ በአፍሪካን ሱፐርስታር ዘርፍ ተሸላሚ ለመሆን ከ12 የአፍሪካ ሀገራት ታጭተው በሽልማት ስነ ስርዓቱ ላይ የተገኙት ድምፃውያን ለሀገራችን ሙዚቃና ለኢትዮጵያውያን ሙዚቀኞች ካላቸው ክብርና ፍቅር የተነሳ የተለያዩ የኮላቦሬሽን ወይንም የጣምራ የሙዚቃ ስራዎችን ከሀገራችን ሙዚቀኞች ጋር በጋራ ለመስራት አቅደዋል። I met Samidan, I met ሳሚዳን፣ ዊሃ፣ ሮፍናንና ሌሎችም የሚመቹኝ ሙዚቀኞች አሉ። ከነሱ ጋር ቢያንስ 1 ወይ 2 የጋራ የሙዚቃ ስራዎችን ለመስራት እቅዷለኝ። በኮላቦሬሽን በጥምር ስራዎች ደግሞ እኔ ከድሮም ጀምሮ አምናለሁና በዚህኛው አልበሜ ላይ ብዙ ኢትዮጵያ አርቲስቶች እንዳሳተፍኩት የሚቀጥለው አልበሜ ደግሞ ኢንተርናሽናል አርቲስቶችን የማሳተፍ ይመስለኛል ማለት ነው እንደ ፕላናችን እንግዲህ ከሄደ። ስለዚህ ዞሮ በዚህ ነገር ሙዚቃዬንም የጀመርኩት በዚህ የጥምር ስራ በመስራት ነውና በጥምር ስራ ማምን ሰው ነኝ ማለት ነው። and they are kind and they are the beautiful people. ኢትዮጵያ ሀገሪቱ ብቻ ሳትሆን ህዝቦቿም የሚመቹ ናቸው። እንግድነት ሳይሆን ቤተሰባዊነት እንዲሰማኝ ያደረጉ። እውነት ለመናገር ኢትዮጵያ ለኔ ከአሜሪካ ትበልጥብኛለች። ብዙ ነገሮች ላይ ራሳችንን እንቆጥባለን፣ ራሳችንን እንይዛለን እንጂ አፍሪካውያን ለኛ ያላቸው ቦታ በጣም ትልቅ ነው።
ለኛ ያላቸው አክብሮት በጣም ትልቅ ነው። ወደዚህ ውስጥ ላቸው ያላቸው ደስታ በጣም ትልቅ ነው። ኦሞ ሳንጋሬ የምታክል አርቲስት ኦዳ አዋርድ ነይ ሲላት መምጣቷ ኦዳ አዋርድን ብቻ ብላ አይደለም ኢትዮጵያንም ባላት ለኢትዮጵያ ባላት ፍቅርና አክብሮት ነውና በጣም ደስተኛ ነኝ። ያው ብንሰራበት ደግሞ በደንብ የተሻለ ነገር ማድረግ ይቻላል። ወደ ሀገራችን ከመጡ ኮከብ አፍሪካውያን ሙዚቀኞች ከዚህ ቀደም በተለያዩ አጋጣሚዎች የመጡና ለአመታትም ወደ ኢትዮጵያ የመምጣት ከፍተኛ ፍላጎት ኖሯቸው በኦዳ አዋርድ ምክንያት ለመጀመሪያ ጊዜ መምጣት የቻሉ ሙዚቀኞች የአፍሪካ መዲና በሆነችው አዲስ አበባ የተመለከቱት የለውጥና የእድገት ጉዞ ከጠበቁት በላይ ሆኖም ተገርሞበታል። ወደዚህ ስመጣ ይሄ መጀመሪያ አይደለም። ካሁን በፊት 2 ጊዜ መጥቻለሁ። ኢትዮጵያም ሆነች ኢትዮጵያውያን በጣም ደስ የምትለኝ ሀገርና ህዝቦች ናቸው። አሁን ደግሞ አስገራሚ ለውጥ ላይ የምትገኝ ሀገር ናት። በዚህም በጣም ደስተኛ ነኝ። ኢትዮጵያ ለኔ እንደ አንድ ሀገር ብቻ ሳትሆን የአፍሪካ መዲና እንደመሆኗ መጠን የበዛ ትርጉም አላት። አሁን ደግሞ በአስገራሚ የልማት ጉዞ ላይ ነው የምትገኘው። ይህ ለኔ ደስ የሚያሰኝና አስገራሚ ነገር ነው። ኢትዮጵያ ቀደም ብሎም ቢሆን ለአፍሪካ ካላት ነገር አንጻር እንድወዳት የሚያደርገኝ ብዙ ምክንያቶች አሉ። ለምሳሌ ከኃይለ ሥላሴ ጀምሮ ስለ አፍሪካ ህብረትና አንድነት ብዙ ሰርተው ተሳክቶላቸዋል። አብዛኛውን የአፍሪካ ሀገራት ባንዲራን አይተ ከሆነም አረንጓዴ፣ ቢጫና ቀይ ናቸው። ይህ ከኢትዮጵያ የተቀዳ ነው። እኔ ለኢትዮጵያ ያለኝ ፍቅር የተለየ ነው። በእጩነት የቀረቡ በዝግጅቱ ላይ ለመሳተፍ የተለያዩ እንግዶች ወደ ሀገራችን መምጣታቸው ለዝግጅቱ ሌላኛው ድምቀትም ሆኖ አልፏል። ይህን መሰል ታላቅ ዝግጅት ለሀገራችን የሚያበረክተው መልካም ገጽታ ብሎም ከሌሎች የአፍሪካ ሀገራት የሚኖረንን የኪነ ጥበብና የባህል ልውውጥ እንዲሁም ዲፕሎማሲያዊ ግንኙነትን ከማበልጸግ አንጻር ፋይዳው ከፍ ያለ እንደሆነም አዘጋጇ ትናገራለች። ምንም ጥያቄ የለውም። ዛሬ የመጡት እንግዶች እዚህ መድረክ ላይ ያያቸው መጀመሪያ ነገር እነሱ ብቻ አይደሉም የመጡት፣ 3 4 5 ሆነው ነው የመጡት። ሁለተኛ ነገር እያንዳንዳቸው አገራቸው ላይ እንደው ኦሞ ሳንጋሬን ስለምናቃት ለማሊም ሙዚቃችን ቅርብ ስለሆነ ጆሮ ሰጠናት፣ ቦታ ሰጠናት የበለጠ እንጂ እያንዳንዳቸው አገራቸው ኮንሰርት የጠሩ እንደሆን ሙሉ ስቴዲየም ሞልቶ የሚቆምላቸው ትልልቅ ድምጻውያን ናቸውና እኒህን ሰዎች ወደ ሀገራችን ስንጠራ ሙሉ ሀገራቸውን ነው ኢንቫይት እያደረግን ያለ ነው። የአርቲስት እዚህ ነበርኩ ሲል ትልቅ መልእክት ነው ያለውና በጣም ደስተኛ ነኝ። በጣም ትልቅም ቦታ አለው፣ ትልቅ ድርሻም አለው ብዬ አስባለሁ። ኢትዮጵያን ከአፍሪካ ጋር በጥበብ በማስተሳሰር ሂደት ውስጥ የዘንድሮ የኦዳ አዋርድ አፍሪካዊ መልክን የተላበሰ ከኪነ ጥበቡን ባለፈ ለአህጉሪቱ ባህላዊና ዲፕሎማሲያዊ እድገት ሌላኛው በር የከፈተም ጭምር ነው። ኦዳ አዋርድን ብቻ ሳይሆን ኦዳ አዋርድን የመሰሉ ፓን አፍሪካኒዝምን የሚያቀነቅኑ ኢትዮጵያን ለዓለም የሚያስተዋውቁ ሰዎችን ወደዚህ ኢንቫይት የሚያደርጉ ዝግጅቶች ሲኖሩ ሰው ሁሉ የሁሉም ቢሆን ጉዳዩ ይመለከተኛል ቢል ከመንግስት ተቋማት ጀምሮ እስከ እያንዳንዱ ግለሰብ ድረስ እስከ ሚዲያውም ጭምር ጉዳይ ነው ብሎ ቢይዘው በጣም ደስ ይለኛል። ለኛም ደግሞ ልፋታችንን ያቀልልናል። 9ኛው የኦዳ አዋርድ አንጋፋዋ ድምጻዊት ብዙነሽ በቀለን የህይወት ዘመን ተሸላሚ ከማድረጉ በተጨማሪ ድምጻዊ አሸብር በላይ፣ ጌታቸው ኃይለ ማርያም፣ ሰማከኝ በለው፣ ማህሌት ገብረ ጊዮርጊስ፣ ዘውዱ በቀለና ጸጋዬ ሲማንን ጨምሮ የተለያዩ ኢትዮጵያውያን ሙዚቀኞች በሀገርኛ ቋንቋ ለኢንዱስትሪው ላበረከቱት አስተዋጽኦ ሽልማት ተበርክቶላቸዋል።